አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የስለ ዩቱብ መረጃ ቤተሰቦች ሰብ ላይክ እና ሼር ያረጋችሁ መከታተላችሁን አትዘንጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሀባይብ እንዴት አመሻችሁ? ሰላም ነው? ጤና ህይወት? እሺ ዛሬም እንግዲህ በድጋሚ ተገናኝተናል። ሁላችሁም በጠይቃችሁት መሰረት ስለ አዲሲንስ ጉግል አዲሲንስ እንዴት ነው የምናደርገው? የግዴታ 4000 ሰዓት መሙላት አለብን ወይንስ እንዴት ነው? 4000 ሰዓት ካልሞላን በዩቲዩብ 1000 ሰብስክራይብ እና 4000 ሰዓት ካልሞላን አዲሲንስ ማውጣት አንችልም ወይ ያላችሁ ልጆች አላችሁ። ማውጣት ትችላላችሁ፣ ምንም ችግር የለውም። አሁን የማሳያችሁ አንድ ፌክ አካውንት ከፍተን እዛ ላይ አዲሲንስ አካውንት እንዴት እንደምታወጡ ነው። ምክንያቱም ሌላ አፖች ወይ ደግሞ ሌላ ፕሮግራሞች ሊኖራችሁ ይችላሉ ከአዲሲንስ ጋር የተያያዙ አዲሲንስ እንዲከፍላችሁ የሚያደርጉ ፕሮግራሞች ስላሉ ግዴታ እንደዛ ነው ማውጣት እንደምትችሉ ነግራችሁ ማለት ነው። እነሱን ደግሞ አሁን በተግባር አሳያችኋለሁ ማለት ነው። ዝም ብለን አንድ ፌክ አካውንት ከፍተን አዲሲንስ እንከፍታለን። ነገር ግን ያ የከፈትነው አዲሲንስ ከጉግል ጋር የምናያይዘው መቼ ነው? 4000 ሰዓት እና 1000 ሰብስክራይብ ሲሞላልን ብቻ ነው። ይህን ነው ማወቅ ያለባችሁ እንጂ አዲሲንስ በማንኛውም ሰዓት በየትኛውም ቦታ በየትኛውም ጊዜ ማውጣት ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? አስፈላጊውን ነገር እንትን ማለት ነው። እና የታክስ የሚባለው ነገር የአሜሪካን ታክስ ኢንፎርሜሽን የሚባለው ያንን መሙላት አትችሉም። ያንን የምትሞሉት መቼ ነው? 4000 ሰዓቱ ሞልታችሁ ዩቱብን ከአዲሲንስ ጋር በምታያይዙበት ሰዓት ያን ጊዜ የዶክሜንት እና የአዲሲንስ ፕሮሰስ ይኖራል ማለት ነው። ስለዚህ አሁን በፓርት 1 ብለን ዛሬ አዲሲንስ እንዴት አድርገን ኖርማል አዲሲንስ እንዴት አድርገን እንደምናወጣ እናየዋለን፣ ለሌላ ፕሮግራማችን ማለት ነው። ከዛ በኋላ ደግሞ በሚቀጥለው ቪዲዮአችን ደግሞ ቪዲዮ እንዳይረዝምብን በሚቀጥለው ቪዲዮአችን ደግሞ የጉግል አዲሲንሳችንን እንዴት አድርገን ነው ከዩቲዩብ ጋር ማያያዝ የምንችለው። በጣም ቀላል ነው። በጣም ከሚገባው በላይ ቀላል፣ ማንም ሰው ሊያደርገው የሚችለው ነገር ስለሆነ ከእናንተ የሚጠበቀው ምንድነው? ማስተዋል ብቻ ነው ማለት ነው። እና እንዴት አድርጋችሁ አውጥታችሁ አዘጋጅታችሁ ማስቀመጥ እንደምትችሉ አሁን ለምሳሌ አላችሁ 3000 ሰዓት ደርሰናል፣ 4000 ሰዓት ልንደርስ 200 ቀረን 300 ቀረን ምናምን እያላችሁ ብዙ የተጨናነቃችሁና የጠየቃችሁን ልጆች አላችሁ ማለት ነው። ስለዚህ ስለ አዲሲንስ ምንም እንትን የሚያስፈልገው ነገር የለም። እናንተ ትክክለኛ የራሳችሁን ዶክሜንት ወይም ደግሞ የምትፈልጉት አይነት ዶክሜንት አዘጋጅታችሁ ከዛ በኋላ በምትፈልጉት አድራሻ ሀገር ውስጥ ከሆናችሁ በሀገር ውስጥ፣ ከሀገር ውጭ ከሆናችሁ ከሀገር ውጭ ባላችሁበት በምትፈልጉት መልኩ አዲሲንሳችሁን ካሁኑ ማውጣት ትችላላችሁ። ምንም ችግር የለውም። አዲሲንሱን አውጥታችሁ ትቆያላችሁ። በኋላ ላይ ከዩቱብ ጋር ጆይን ማድረግ ብቻ ነው ማለት ነው። ዩቱብን ጆይን ስታደርጉ ግብርና ታክስ የሚባለው ታሪክ ይመጣል። ያኔ እንዴት አድርጋችሁ ግብርና ታክስ እንደምትከፍሉ ደግሞ ያንንም በቀጣይ ቪዲዮ እናየዋለን ማለት ነው። ስለዚህ ዛሬ አሁን ወደ አዲሲንስ አወጣጣችንን አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን እናንተ ይህንን ቪዲዮ ሰብ፣ ላይክ፣ ሼር እና ኮሜንት እያደረጋችሁ ለብዙ ሰዎች ተደራሽ እንዲሆን፣ ምክንያቱም ይሄ ነገር በጣም ብዙ ሰዎች በአሁኑ ሰዓት በጣም እየጠየቃችሁኝ ነው ማለት ነው። እንዴት ነው አዲሲንስ የግድ 4000 ሰዓት ካልሞላ ማውጣት አንችልም ወይ ብላችሁ ያላችሁ ልጆች ስላላችሁ ምናልባት ላይደርሳቸው ስለሚችል ሁላችሁም ሼር ኮፒ እያደረጋችሁት ያው ለሁሉም እንዲደርስ አድርጉልኝ። ከዛ በተረፈ እንግዲህ አሁን ወደ ቪዲዮ እንሄድና ከቪዲዮ በኋላ ደግሞ ተመልሰን እንገናኛለን። Preview. በዛሬ ቪዲዮአችን እንግዲህ ያው መግቢያው ላይ እንደነገርኳችሁ አዲሲንስ ምንድን ነው፣ ለምንስ ነው የሚጠቅመን፣ እንዴትስ ነው አዲሲንስ ማውጣት የምንችለው፣ በፌክ አካውንትስ ማውጣት እንችላለን ወይስ አንችልም የሚለውን ጥያቄ እናያለን ማለት ነው። ማንኛውም ሰው በፌክ አካውንቱ ማውጣት ይችላል ለሌላ ጉዳይ፣ ወይም ደግሞ በኖርማል አካውንቱም ሆኖ ማለት ነው። ኖርማል አካውንቱ የዩቲዩብ የሚጠቀምበትን አካውንት ማውጣት ይችላል። ነገር ግን ከዩቲዩብ ጋር ማያያዝ የሚችለው 4000 ሰዓት እና 1000 ሰብስክራይብ ሲሞላው ብቻ ነው ማለት ነው። ያኔ ግብር መክፈልም አለ ምንም አለ። ነገር ግን አሁን ለማውጣት ምንድን ነው የምናደርገው? ቀጥታ ጉግል ላይ እንገባና ኢሜይል እንሰጠዋለን። አዲስ ፌክ ኢሜይል ዝም ብለን አውጥተን እንሰጠዋለን። ያው እኔ ስላወጣሁት ዝም ብዬ ሰጠዋለሁ። እሺ ጉግል ላይ መጣና እዚህ ጋር አሁን ይሄ ከዚህ በፊት የወጣ ስለሆነ ሌላ አካውንት ልግባና ላሳያችሁ ማለት ነው። እሺ ስለዚህ አዲስ አካውንት ገባለሁኝ አሁን። እሺ እዚህ ጋር መጣለሁ። ኦኬ ከዛ ኔክስት ትለዋለሁ። ፓስወርድ ሰጠዋለሁኝ። አዲሲንስ የተበላሸባችሁም እንደዚሁም አድራሻ ስህተት ሆኖባችሁ ያኛውን ዲሌት ማድረግ ያቃታችሁ
እንዴት አድርጋችሁ በፌክ አካውንት መቀየር እንደምትችሉም እዚህ ጋር ማወቅ ትችላላችሁ። እዚህ ጋር ያው አድራሻ ምናምን ላይ ያለኝ ይሄ አሁን ኢምፖርታንት አይደለም፣ ያው ማለፍ እንችላለን ማለት ነው። ስለዚህ አሁን እዚህ ጋር አንድ የጎግል አካውንት ወይ ደግሞ አንድ ጂሜል አካውንት ከፍተናል ማለት ነው። ከዛ በቀጥታ ምንድነው የምናደርገው? ጎግል ላይ እንመጣና እዚህ ሰርች ቦታው ላይ ምንድነው ብለን የምንጽፈው ጉግል አድሴንስ ብለን እንጽፋለን እዚህ ጋር ማለት ነው። ጉግል አድሴንስ ሬጂስተር ኦኬ ሬጂስትሬሽን ራሱ መጣልኝ ማለት ነው። እንመለሳለን። ይሄ ስለማያስፈልገን ፎር አድሴንስ ይሄኛው የሁለተኛውን ሶስተኛውን መርጣለን። ከዛ እዚህ ጋር አካውንት ምረጡ እያለ ነው። ጉግላችን ውስጥ ያሉትን አካውንቶች በሙሉ ያመጣልናል። ከዛ ይሄንን እንመርጣለን፣ ያው ፌክ አካውንቱን ማለት ነው። ፌክ አካውንቱን ከመረጥን በኋላ አሁን እዚህ ጋር ልክ እንደምታዩት ልክ በዚህ መልኩ ይመጣልናል ማለት ነው። ዌብሳይት አላችሁ ወይ የላችሁም እያልን ነው። አብዛኞቻችን የለንም። ስለዚህ ራይት እናደርገዋለን። ከዛ እዚህ ጋር ደግሞ በኢሜል ከእናንተ ጋር መገናኘት እንችላለን ወይ ነው። አዎ። ከዛ እዚህ ጋር አገር ምረጡ እያለ ነው። ለምሳሌ አሁን አብዛኞቻችን በኢትዮጵያ ስለምናወጣ ኢትዮጵያ ብለን ይህንን እናወጣዋለን ማለት ነው። እሺ ኢትዮጵያ እዚህ ጋር እንፈልጋለን። ኢትዮጵያ ብለን እንፈልጋለን። አብዛኛው ጊዜ ኢትዮጵያ ከታች ነው የምትኖረው፣ ታች ነው የሚወርዷት። ለምን እንደሆነ አላውቅም። አብዛኛውን ጊዜ አወርዱትና ኢትዮጵያ። እሺ ከዛ እዚህ ጋር ራይት እናደርጋለን። ያው ይሄ ህግና ደንቡ ነው፣ ብታነቡት ይመረጣል። ግን ያው ማንበቡ በጣም ብዛት ስላለው ረጅም ጊዜ ነው የሚወስድባቸው። አንብባችሁትም ያው ለጠቅላላ እውቀት እንዲሆናችሁ ነው እንጂ ምንም የምትለውጡት ነገር የለም። እዚህ ጋር መቃወም የምትችሉት ነገር የለም። ግዴታ መቀበል ስላለባችሁ ማለት ነው። ከዛ መጨረሻ ላይ ከታች እዚህ ጋር ኦኬ እንለዋለን፣ በሰማያዊ ጽሁፍ ማለት ነው። እዛ ወደ ላይ እንወጣለን። አሁንም ልክ እንደምታዩት በዚህ መልኩ አሁን አንድ አዲስ አካውንት ክሬት አደረግን ማለት ነው። አሁን እዚህ ጋር ስለ ዩክሬን ጦርነት ምናምን ነው የሚለው። ይሄ እናንተን አይመለከትም፣ ስለዚህ ታጠፉታላችሁ። አሁን እዚህ ጋር ትልቁ ብዙ ሰው የሚሳሳተው ስህተት ምንድነው? እችን እርሳስ የሚረሳት ሰው አለ። እች እርሳስ የቆመችበት ምክንያት አላት። ዝም ብላ አይደለም የቆመችው። እች እርሳስ የቆመችው ገና ጉዳያችሁ አላለቀም። ስለዚህ ያልተሟላ ነገር ስላለ የሆነ ችግር ሲኖር አዲሽንስ ላይ እች እርሳስ እንደዚህ ትቆማለች ማለት ነው። ከጨረሰች ግን እዚህ ጋር መታ ትተኛለች፣ ትጋደማለች ማለት ነው። ስትጋደም ሁሉም ነገር ያልቃል ማለት ነው። እሺ አሁን ስለዚህ እዚች ጋር ይሄን ጽሁፉን ነኳልን፣ ሰማያዊን ጽሁፍ ነክተን ልክ በዚህ መልኩ ይመጣል ማለት ነው። አሁን እዚህ ጋር እንደምታዩት አሁን እዚህ ጋር ምን እያለኝ ነው? እዚህ ጋር ያው የግል አካውንት ነው ወይ ደግሞ በፐርሰናል ወይም ደግሞ ኢንዲቪጁዋል የሚል ምርጫ ነው የሰጠኝ። እዚህ ጋር ስሙ ላይ እያለኝ ነው። ስም ለምሳሌ ዝም ብዬ አበበ ከበደ ልበለው እና አብዛኞቻችሁ ደግሞ የምትሸወዱት ነገር እዚህ ጋር ምን አለ በብዛት በእርግጥ በስሞል ሌተር ብታደርጉትም ይቀበላል አይቀበልም አይደለም። ነገር ግን ሁልጊዜ ፓስፖርታችሁ ላይ ስማችሁ የአባታችሁ ስም የአያታችሁ ስም የሚጻፈው በካፒታል ሌተር ነው። ስለዚህ ሁሏን ነገር ከዛ ላይ ኮፒ አድርጋችሁ ልክ እንደጻፋችሁት እንዳስገባችሁለት እንዲታወቅላችሁ ወይም ደግሞ በግልጽ እንዲታይ ካፒታል ሌተር ታደርጉታላችሁ ማለት ነው። ለምሳሌ አበበ ብለን ከዛ ስፔስ እናደርግና ከበደ ብለን ከዛ አለሙ ብንለው እሺ አሁን ይኸው አበበ ከበደ አለሙ ብለን አንድ የአዲሽንስ አካውንት ስም ሰጠነው ማለት ነው። አድራሻ እያለኝ ነው። አሁን ለምሳሌ ኢትዮጵያ እሺ ኢትዮጵያ ለምሳሌ አዲስ አበባ ቢሆን አዲስ አበባ እዚህም ጋር ያው ኢትዮጵያ አዲስ አበባ ብለን ነው። አሁን ብዙ ልጆች እዚህ ጋር ፖስታ ሳጥን ቁጥር ምናምን የምትሞሉ ልጆች አላችሁ። ፖስታ እዚህ ጋር አይሞላም፣ ግን ያው ብትሞሉትም ችግር የለውም ለነገሩ። ግን ፖስታ አይሞላም። እዛው ኢትዮጵያ አዲስ አበባ የሚለውን ደግማችሁ ትሞሉታላችሁ ማለት ነው። አዲስ አበባ ወይም ደግሞ ሌላ መለያ ቁጥር ካላችሁ ወይ መለያ እንትን ካላችሁ ስም የሰፈር ስም ምናምን ከፈለጋችሁ መሙላት ትችላላችሁ ማለት ነው። አሁን ለምሳሌ ኢትዮጵያ አዲስ አበባ ብያለሁ፣ ብፈልግ አስኮ እለዋለሁ፣ ብፈልግ ውንጌት እለዋለሁ፣ ብፈልግ ፒያሳ እለዋለሁ፣ ብፈልግ መርካቶ እለዋለሁ። የፈለኩትን ስም መስጠት እችላለሁ እዚህ ጋር ማለት ነው። እዚህ ጋር ፖስታ ሳጥን ቁጥር የሌላችሁ ልጆች ፖስታ ሳጥን ካላችሁ ጥሩ፣ ከሌላችሁ ግን 40 እዚህ ጋር ነው የሚሞላው ማለት ነው። ብዙዎቻችሁ እዚህ ጋር 1000 ስትሞላ ያለሁኝ ማለት ነው። 1000 አይሞላም። 1000 ምንድን ነው? ይሄ ፖስታል ኮድ ይባላል ወይ ደግሞ ዚፕ ኮድ ይባላል። ዚፕ ኮድ ማለት የከተማ መለያ ነው። የከተማ አሁን ለምሳሌ አዲስ አበባ የራሱ መለያ ያለው፣ ባህር ዳር የራሱ መለያ ያለው፣ ጎንደር የራሱ መለያ ያለው፣ ወሎ የራሱ መለያ ያለው፣ ወለጋ የራሱ መለያ ያለው፣ ሀረር የራሱ መለያ ያለው፣ ድሬዳዋ የራሱ መለያ ያለው፣ ሁሉም የራሳቸው መለያ ኮድ አላቸው ማለት ነው። ይሄ 1000 የአዲስ አበባ ነው። ብዙ ልጆች ግን አሁን 1000 ብላችሁ ትሞላላችሁ። እሺ አዲስ አበባ ፖስታ ተላከላችሁ፣ ከዛስ በኋላ
አዲስ አበባ የት አካባቢ ብሎ የት ቦታ እንዳላችሁ በምን ያውቃል? ትክክለኛ የእናንተ ፖስታ ሳጥን ቁጥር ካልሰጣችሁት ማወቅ አይችልም ማለት ነው። ለምሳሌ አሁን 1344 ከሆነ ፖስታ ሳጥን ቁጥራችሁ እንደዚህ አድርጋችሁ ትሰጡታላችሁ ማለት ነው። አለቀ በቃ። ይህን ትጨርሳላችሁ ማለት ነው። 1000ን ከፈለጋችሁ እዚህ ጋር መጻፍ ትችላላችሁ ማለት ነው። 1000 የሚለው ያው የአዲስ አበባ ኮድ ስለሆነ እሱም ስለሚያውቀው ወዲያው ሬጂስተር ያደርገዋል ማለት ነው። ከዛ ይሄን ከሞላችሁ በኋላ እዚች ጋር ከታች ምንድነው የምታደርጉት? የአገር ስም ማለት ነው። አዲስ አበባ ብለን እንሞላለን። ከዛ እዚህ ጋር ቴሌፎን ቁጥር የኢትዮጵያ ያስገቡ ይለናል ማለት ነው። ኮድ ማስገባት አይጠበቅብንም። በ09 ከሆነ 09 ብለን እንጀምራለን። 07ም ከሆነ 07 ብለን እንጀምርና ቁጥር እንሰጠዋለን። ከዛ ሴቭ ስናደርገው ኮድ ይልክልናል በዛ ማለት ነው። አሁን ግን እኛ ቴሌፎን ቁጥር መሙላት አንፈልግም፣ ያው ፌክ ስለሆነና ስለማንፈልገው ማለት ነው። አሁን ከዛ ሴንድ ለዋለው ሴንድ ስለው ተመልከቱ፣ ልክ በዚህ መልኩ ይመጣል። ከዛ እዚህ ጋር ግዴታ ስልክ ቁጥር አስገባ እያለኝ ነው። ስለዚህ ግዴታ የኢትዮጵያ ስልክ ቁጥር ማስገባት አለብኝ ማለት ነው። በኤስኤምኤስ በሪሳላ እንዲልክላቸው ማለት ነው። ስለዚህ ግዴታ የኢትዮጵያ ቁጥር መፈለግ አለብኝ። ቁጥር ካላስገባን አይቀበለንም ማለት ነው። አዲስ እስኪ ኢትዮጵያ ካለ አንድ ሰው የዛን ሰው ቁጥር ላስገባ ማለት ነው። ኦኬ ኢትዮጵያ ያለ ሰው ማን አለ? ከስልኬ ላይ እየፈለኩ ነው። ኢትዮጵያ የሚኖር ሰው የዛን ሰው ቁጥር እናስገባና ከዛ ሰው ኮድ እንወስዳለን ማለት ነው። ሌላ ጊዜ እሺ ፕላስ 251 ኦኬ። አሁን ፕላስ 251 98 05 64 534 ኦኬ። አሁን ይሄን አስገብቻለሁ። ከዛ እዚህ ጋር ሁለት ምርጫዎች ሰጥተውኛል፣ በኤስኤምኤስ እና በቀጥታ ደወል ማለት ነው። ስለዚህ ቀጥታ ደወል ካልኩት ብዙ ጊዜ አንይዘውም፣ ቁጥሩን በደውሎ ነው ቁጥር የሚነግራቸው ያንን ኮድ ላይዙት ይችላሉ። ስለዚህ በኤስኤምኤስ ከሆነ ግን በሜሴጅ ስለሚልክላቸው ያ ሜሴጅ ውስጥ ገብተው ያንን ቁጥር ኮፒ አድርገው ይሰጧቸዋል፣ ይነግሯቸዋል። እዚህ ጋር መታችሁ ታስገባላችሁ ማለት ነው። ከዛ ሴንድ እንለዋለን ማለት ነው። ሴንድ ስንለው ተመልከቱ፣ አሁን በዚህ ቁጥር ኮድ ላከልኝ ማለት ነው። ከዚህ ይሄን ቁጥር በዚህ ቁጥር ልኬልሃለሁ ኮድ አምጣ እያለኝ ነው። ቁጥሩ ይኸውላችሁ እዚህ ጋር ጽፎታል፣ አምጣ እያለኝ ነው። ስለዚህ አሁን ያንን ኮድ አምጥተን እዚህ ጋር እናስገባለን። አለቀ። ሬጂስተር አድርገን ጨረስን ማለት ነው። ከዛ ይሄን አውጥተን ከጨረሱን በኋላ ወደ ኖርማል አካውንታችን መምጣት እንችላለን። ይሄ ያው ኮድ ምናምን ስለሚጠይቅ እዛው ኮዱ ላይ ይጠብቀናል ማለት ነው። እሺ ከታች እንደገና እዚች ጋር እንገባና ይሄኛውንም እንከፍተዋለን። ይሄን ከፍተን እዚህ ጋር ምናልባት የሞላችሁት አድራሻ ስህተት ቢኖረው የሆነ ነገር መቀየር ይችላል፣ ከአገር ውጭ ማለት ነው። አገር የምትቀይሩ ከሆነ ሙሉ በሙሉ አዲሽንሱ መቀየር አለበት። ነገር ግን አገር ሳትቀይሩ ዝም ብላችሁ ስም ማስተካከል ብትፈልጉ፣ ስም መቀየር ብትፈልጉ፣ ስልክ ቁጥር መቀየር ብትፈልጉ፣ ሰፈር መቀየር ብትፈልጉ፣ ፖስታ ሳጥን መቀየር ብትፈልጉ እዚህ ጋር ገብታችሁ መቀየር ትችላላችሁ ማለት ነው። እዚህ ጋር ትገቡና የአካውንታችሁን ፕሮፋይላችሁን ትነካላችሁ። ከዛ ጉግል አካውንት የሚለውን ትነኩትና ከዛ እዚህ ጋር ልክ እንደዚህ ሲመጣ እዚህ ጋር ትመጡና መጨረሻ ላይ እዚህ ጋር የመጨረሻውን ምርጫ ትነካላችሁ። ከዛ የመጀመሪያውን እዚህ ጋር ትነኩና እዚህ ጋር ትገባላችሁ ማለት ነው። ከዛ እዚህ ጋር ገብታችሁ ሴቲንግ የምትላለች መጀመሪያ ላይ እሷ ሴቲንግ ውስጥ ትገባላችሁ ማለት ነው። ሴቲንግ ውስጥ ትገቡና እዚህ ጋር አሁን እንደምታዩት ኢትዮጵያ የሚላል ይሄን አሁን አድራሻ ቀይርልኝ ብለው ኢትዮጵያ እያለኝ ነው። ኒው ፕሮፋይል እያለኝ ነው። አሁን ኢትዮጵያ የሚለውን መቀየር ከፈለክ ኒው ፕሮፋይል አዲስ ፕሮፋይል አውጣ እያለኝ ነው። በአዲስ ፕሮፋይል ይሄን በሙሉ ዲስሚስ ያደርገዋል ማለት ነው። ስለዚህ እሱ አያስፈልገኝም። እዚህ ጋር ግን የግል ነው ወይስ አይደለም የሚለው ፐርሰናል ዲቴል ነው። ይሄ ደግሞ ማለት በግል ነው የምትሰሩት ወይስ በግሩፕ ነው የምትሰሩት የሚለው ነው። ይሄም ምንም አያስፈልገንም ማለት ነው። እሱ መቀየር ከፈለግን እዚህ ጋር እንነካዋለን። ይሄው እንደምታዩት አበበ ከበደ አለሙ የሚለውን መቀየር እችላለሁ። አድራሻም እዚህ ጋር ስህተት ካለ በዚህ መልኩ መቀየር እችላለሁ። ያው እዛ ጋር የሞላ ነው ቀጥታ እዚህ ጋር ኮፒ አድርጎ አምጥቶታል ማለት ነው እንደምታዩት። ስለዚህ እዚህ ጋር ቴሌፎን ቁጥር እናስገባለን። ቴሌፎን ቁጥር ወሳኝ ነው። ቴሌፎን ቁጥር ከሌለ ሬጂስተር ስለማያደርግልን ማለት ነው ቴሌፎን ቁጥር እናስገባለን። ከዛ በተረፈ ደግሞ ምንድነው የሚመጣው መሰላችሁ? ስለ ግብር ነው። የግብርና ታክስ ነው የሚመጣው። ስለ ግብርና ታክስ ይመጣል። እዚህ ጋር ትመጡና እዚህ ጋር ከቴሌፎን ቁጥራችሁ በታች እዚህ ጋር ያለችው እርሳሷን በመንካት እዚህ ጋር ስለ ግብርና ታክስ ደግሞ እዚህ ጋር የምትሞሉበት አለ ማለት ነው። የዩኤስ ታክስ ኢንፎርሜሽን የሚል አለ። ይሄን ተነኩና ትገባላችሁ። ይሄ ታክስ ኢንፎርሜሽን ግን የምትሞሉት መቼ ነው?
ቴሌፎን ቁጥር ካስገባችሁ ቬሪፋይ ካደረጋችሁና ፓስፖርት ካዘጋጃችሁ በኋላ በብዛት ፓስፖርት ነው ኢትዮጵያ ውስጥ የምንጠቀመው። ከኢትዮጵያ ውጭ ያላችሁ ደግሞ በፓስፖርትም ሊሆን ይችላል፣ በመንጃ ፈቃድም ሊሆን ይችላል። አሁን ደግሞ ኢትዮጵያ ውስጥ እንዲያውም ዲጂታልም ጀምሯል። በዲጂታልም መሙላት ትችላላችሁ ማለት ነው። ዲጂታል ካርድ ያላችሁ ሰዎች ካርዱን ፊት ለፊት አስገብታችሁ ምናምን የምታደርጉበት አገባብ አለው ማለት ነው። ከዛ እዚህ ጋር ሳሚት ታደርጉትና እዚህ ጋር ኦኬ ትሉታላችሁ። ከዛ ፓስወርድ ይጠይቃችኋል። ፓስወርድ ትሰጡታላችሁ። ፓስወርዳችን ካስገባን በኋላ ልክ በዚህ መልኩ ይከፍታል። ከዛ እዛ ላይ ያለውን ኮፒ ነው ማድረግ ያለብን። አሁን እዚህ ጋር ምንድነው እየጠየቀን ያለው? እዚህ ጋር በፐርሰናል ነው የምትሰሩት ወይስ በግሩፕ ነው የሚለው? አዎ በፐርሰናል ነው የምንሰራው። ከዛ እዚህ ጋር ደግሞ የአሜሪካ ነገር ነዋሪ ናቸው አይደላችሁም ነው የሚለው። ኖ እንለዋለን። ከዛ እዚህ ጋር የባንክ ሲስተሙን ያመጣልናል። ኦኬ እንለዋለን። እነዚህ መርጠን ማለት ነው። ከዛ ኦኬ ስንለው የኤስ ታክስ ኢንፎርሜሽን በዚህ መልኩ ታክስ እንሞላለን ማለት ነው። እሺ አሁን እዚህ ጋር ስለ ፓስፖርት አገባብ ምናምን ማላሳያችሁ ለምንድን ነው? ዩቲዩብ አዲስ ያወጣው ህግ አለ። ፐርሰናል ዲቴል ዩቲዩብ ላይ አይወጣም ማስገባት ስለማይቻል ማለት ነው። ስለዚህ በቀጥታ ይኸው አበበ ከበደ ብሎ ስሜን አመጣልኝ። ከዛ እዚች ጋር ቺኛው ሬጂስተር የምትሏን ካንትሪ ሪጅን የምትሏ ላይ እንገባና ኢትዮጵያን እንመርጣለን። አሁንም ኢትዮጵያ አብዛኛውን ጊዜ ታች ነው የምትገኘው። እስኪ ወረታችን እንውረድና እንያት። ኦኬ ኢትዮጵያችሁና እሺ ኢትዮጵያ ብለን መረጥን። ከዛ ኔክስት እንለዋለን። በቃ ምንም የምናደርገው ነገር የለም እዚህ ውስጥ ማለት። ከዛ ይሄንን ኦኬ እንለዋለን። አሁን አድራሻውን ራሱ አውቶማቲካሊ ከዛ ጎትቶ ያመጣልናል እንደምታዩት ማለት ነው። እዚህ ጋር የተሳሳተ ነገር ካለ እንደ አዲስ ነው። ይሄ አዲስ ምንድነው? የታክስ ኢንፎርሜሽን በማንኛውም ሰዓት መቀየርም ማደስም ትችላላችሁ። የቀየራችሁት ነገር ካለ እንደ አዲስ ነው ይሄንን ትሞሉት። አንዲት ነጥብ እንኳን ብትቀይሩ ማለት ነው ያቺ የቀየራችኋትን ነጥብ እዚህ ጋር መታችሁ እንደ አዲስ ሞልታችሁ ነው ይሄንን እንደ አዲስ አፕዴት ማድረግ ያለባችሁ ማለት ነው። ምክንያቱም ያ የተቀየረው ነገር እዚህ ጋር አፕዴት ማድረግ ስለሚፈልግ ማለት ነው። እሺ ከዛ ልክ እዚህ ጋር ይመጣልናል። ከዛ እዚህ ጋር ናይን እንለዋለን፣ ኖ እንለዋለን። ከዛ ኦኬ እንላለን፣ እንቀጥላለን ማለት ነው። እሺ እዚህ ጋር ደግሞ ኖ ነው የምንለው፣ ኖ የስ ነው እንጂ የምንለው እዚህ ጋር ኦኬ እንላለን። ከዛ እንቀጥላለን። ያው ስለ ግብር ታክስ እንትናችሁ እያለ ነው። ኦኬ እንለዋለን። ዶክሜንት ኦኬ፣ ይሄ ዶክሜንታችን ነው። እንደምታዩት የሞላነውን አድራሻ በዚህ መልኩ ያመጣዋል። ኦኬ ዳውንሎድ አድርግ እያለኝ ነው። ዳውንሎድ አድርጓል። እሺ ከዳውንሎድ በኋላ ማየት እንችላለን። አምጥቶታል ማለት ነው። የሞላናቸውን ዶክሜንት በዚህ መልኩ ይሰጠናል። ይሄ እንደምታዩት አሁን አዲስ የሞላነው ዶክሜንት ነው ማለት ነው። አበበ ከበደ ኢትዮጵያ አዲስ አበባ ምናምን ብሎ እንደ ሪሲት ማለት ነው። ይሄ ይሰጠናል። ይሄንን ኮፒ አድርገን መያዝ እንችላለን። አዲስን የሞላችሁ ስትባሉ ይሄንን ማቅረብ ትችላላችሁ ማለት ነው። ይሄ ቅድም ያሳየዋችሁ ዶክሜንት ነው። በዶክሜንት ላከላችሁ ወይስ በምናምን እያለ ነው? አዎ ዶክሜንት እንለዋለን። ከዛ ኦኬ እንለዋለን። ይህንንም ኦኬ እናደርግና ኦኬ እንለዋለን ማለት ነው። ከዛ እዚህ ጋር ደግሞ እስካሁን ድረስ በሞላቸው ነገሮች ህግና ደንቡን ተስማምተህበታል ወይ ነው? አዎ ገብቶኛል ማለት ነው። እሺ ከዛ እዚህ ጋር እንወርድና ይህንንም ራይት እናደርጋለን። ይህን እንዘለዋለን። ከዛ እዚህ ጋር እየጠየቀን ነው። አሁን ለምሳሌ እዚህ ጋር ጠበቃ ሊኖራችሁ ይችላል፣ ወኪል ሊኖራችሁ ይችላል፣ ወይ የሆነ አካል እናንተን የሚወክል ሰው ወይ ደግሞ እንደናንተ ሆኖ አዲሽንሳችሁን ማንቀሳቀስ የሚችል ሰው ካለ ያንን ሰው ውክልና መስጠት ትችላላችሁ። እዚህ ጋር የእሱን ስም ታስገባላችሁ ማለት ነው። ከሌላችሁ ግን ምንድነው የምታደርጉት? አዎ ትሉታላችሁ። እዚህ ጋር አሁን ምንድነው እየጠየቀኝ ያለው? የባለቤቱ አንተ ነህ ወይ? የዚህ አዲሽንስ ባለቤት አንተ ነህ ወይ እያለኝ ነው። አበበ ከበደ አለሙ። አዎ እኔ ነኝ ያልኩት። ይኸው ስሙን አጠቆረልኝ ማለት ነው። ኖ እኔ አይደለሁም ሌላ ሰው ነው ውክልና አለኝ ካልኩኝ ግን ያንን ሰው እዚህ ጋር ማስገባት እችላለሁ ማለት ነው። ከዛ እዚህ ጋር እኔ ነኝ እለዋለሁ። ከዛ ሴንድ እለዋለሁ። ይሄን ይመስላል ማለት ነው። እንደምታዩት እዚህ ጋር አሁን አፕሩቭ አደረገልኝ፣ ተቀበለው ማለት ነው። እዚህ ጋር ተቀብሎታል። ከተወሰነ ቀን በኋላ ይሄንን ሬጂስተር አድርጎ መዝግቦም ብሎ አጣርቶ ከጨረሰው በኋላ ደግሞ ኢሜል ይልክልኛል። በኢሜል ፓስፖርት አስገባ ይለኛል ማለት ነው። መረጃ ስጠኝ ይላል። ያንን መረጃ ፓስፖርት እናስገባለታለን ማለት ነው። በቃ ይሄ ነው። ሌላ ምንም ታሪክ የለው። ምንም ብዙ የሚከብድ ነገር አለ? እጅግ በጣም ቀላል ነው። አሁን በፌክ አካውንት ላይ አዲሽንስ አውጥቻለሁ። ስለዚህ አሁን አንድ ዩቱብ ካለኝ ያንን ዩቱብ ቀጥታ አንጥቼ ከዚህ ጋር ማያያዝ ብቻ ነው። ዩቱብ ሲያያዝ ደግሞ እንዴት እንደሚያያዝ ሞኔታይዜሽን የሆነ ቻናል ስናገኝ ያንን ሞኔታይዜሽን የሆነ ቻናል እንዴት አድርገን ከአዲሽንስ ጋር ማያያዝ እንደምንችል እና ሌላውና ብዙ ሰዎች ደግሞ የሚጠይቁት ጥያቄ 2-3 ቻናል ኖራችሁ 2-3 አዲሽንስ ማውጣት የምትጨናነቁ ሰዎች አላችሁ። ያ አያስፈልጋችሁ።
አንድ ነው የሚያስፈልጋችሁ። እንዴት ነው አንድ ቤት ውስጥ ያሉት አባወራዎች አባትና እናት ናቸው አይደል? ከአባትና እናት ውጭ ሌላ አባትና እናት ሊኖር አይችልም። ልጆች ግን በብዛት አሉ። ስለዚህ እነዚያ ልጆች በሙሉ በማን ስም ነው የሚጠሩት? በአባት ስም ወይ ደግሞ በእናት ስም ነው የሚጠሩት። ስለዚህ አንድ ግንድ ካላችሁ ወይ ደግሞ አንድ የአዲሽንስ አካውንት ካላችሁ 100,000 ዩቱብ ሊኖራችሁ ይችላል። ችግር የለውም። አንድ የሚኖራችሁ፣ ሁለት የሚኖራችሁ፣ ሶስት የሚኖራችሁ በአንድ አዲሽንስ አካውንት ሁሉንም አንድ ላይ ተከፋይ መሆን ትችላላችሁ ማለት ነው። ስለዚህ አንድ አዲሽንስ ብቻ ነው የሚያስፈልጋችሁ። ሌላ አዲሽንስ መታወጡ ከሆነ ግን ሌላ ዶክሜንት ሊያስፈልጋችሁ ነው፣ ሌላ ጣጣ ሊያስፈልጋችሁ ነው። እንደገና መልሳችሁ ይህንን የምትሞሉት ከሆነ ደግሞ እንደገና ዱፕሊኬት ይልና ተደጋጋሚ ሁለት አይነት አካውንት አላችሁ ስለሚል ያንን ደግሞ ይዘጋባችኋል ማለት ነው። ትቸገራላችሁ። ያ እንዳይሆን እናንተ ቀጥታ አንድ አዲሽንስ ካወጣችሁ በቃ የአዲሽንሳችሁ ሰላም ከሆነ ከዛ ውጭ ሌላ ምንም ነገር አያስፈልጋችሁም። በሰላም ያንን አካውንታችሁን ከሌሎቹ ጋር ግንኙነት እያደረጋችሁ አንድ የሚኖራችሁ፣ ሁለት የሚኖራችሁ፣ ሶስት የሚኖራችሁ ቻናል በዚህ አዲሽንስ እያያያዛችሁ መስራት ነው ማለት ነው። ይህን ይመስላል ሀባይብ። ስለ አዲሽንስ የጠየቃችሁ ልጆች በዚህ መልኩ አውጡት። የከበዳችሁና ያልገባችሁ የቸገራችሁ ነገር ካለም ብቅ በሉና ችግር የለውም። በኮሜንትም ወይ ደግሞ በውስጥ በቴሌግራም እየመጣችሁ አብረን እናየዋለን ማለት ነው። ለዛሬ እንግዲህ ያለን ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያለሁ ባይ ባይ። እሺ እንግዲህ ቤተሰብ ተመልሰን መተናል። እንግዲህ ያው አያችሁልኝ አይደል እንዴት ቀላል እንደሆነ። በጣም ቀላል ነው። ምንም የሚከብድ ነገር የለውም። ስም፣ የአባት ስም፣ የአያት ስም፣ ያው ስምና የአባት ስም ማድረግ ትችላላችሁ። ግን የአያት ስም ደግሞ ቢደረግ የበለጠ ጥንካሬ ይኖራል። ምክንያቱም ሶስተኛ ስም በሚኖርበት ሰዓት አዲሽንሱ ትክክለኛ የራሳችሁ ስለሚሆን ወይም ደግሞ ሌላ የሚያጠራጥር ጉዳይ ስለማይኖረው ምንም አይነት መሰናክል አያበዛባችሁም ማለት ነው። ስለዚህ ስም፣ የአባት ስም፣ የአያት ስም፣ ያላችሁበትን አካባቢ አድራሻ፣ ፖስታ ሳጥን ቁጥር ካለ ፖስታ ሳጥን፣ ከሌለም ደግሞ በ00 ታልፉትና በኋላ ላይ የምታደርጉት ታደርጋላችሁ ማለት ነው። ከዛ በተረፈ ስልክ ቁጥር ይሄ ነው። ሌላ ነገር የሚያስፈልገው ነገር የለም ማለት ነው። ይሄ ደግሞ እንዴት ይሞላል የሚለውን ያው በቪዲዮ ላይ አይታችሁታል ማለት ነው። በቀጣይ ቪዲዮ እንግዲህ ደግሞ አሁን አዲሽንስ ይሄን ያወጣነውን አዲሽንስ ከሌላ ከዩቱብ ጋር አገናኝተን እንዴት አድርገን ነው ታክስን ሙላ የሚለውን ነገር ያንን ደግሞ በቀጣይ ቪዲዮ እናየዋለን ማለት ነው። እና ይህን ይመስላል ሀባይ። በቃ ስለነበረን ቆይታ በጣም እናመሰግናለን። መልካም ምሽት ብያለሁ። ሌላም እንደዚሁ ጥያቄ ያለባችሁ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ መጻፋችሁን አትርሱ። ያው እየሰበሰብን አንድ ላይ ቪዲዮ እየሰራንበት እንደዚህ እርስ በርስ እየተማማርንበት እንሄዳለን ማለት ነው። እና መልካም ጊዜ ብያለሁ። አመሰግናለሁ።